ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ከሳውዲ አረቢያ እንምደውልልህ እሺ፣ በህልሜ ስተኛ እሺ በቃ ያቃዠኛል እናሳ ብር አይበረክትልኝም። አሁን መፍትሄ ስራ የሚባል አለ። ሰው ሁሉ መከራውን የሚያይበት 1500 3000 እየከፈለ እንደው ምዕመናን የሚከፍሉበት ብዛቱ ቋር የሚባል ነው ያዘሽ። ያንቺ ያዘሽ የወሎ አካባቢ ነው፣ ያንቺ ደግሞ ወደ እንትን አሶሳ አካባቢ ያለው ነው ያዘሽ ይላል። አጋንንትም ደግሞ እንደ ሰው ክልል ተበጅቶለታል። እንደው ግር ብሎ እኮ ቢያደርግ ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ ይለፈልፍ ነው። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ሲጨንቀን ሰላም ለኪ 7 ሰላም ለኪ ያደለው 64 ሐቃተም እንደው በቃ እንደዚያ ይቅርታ አድርጎልኝ ጸጉራችሁን ካስካፕ ትሰሩ ማለት አይደለም። ምን አለ ግን እኛ መጀመሪያ ብንሰራ። አሁን አንዳንድ ሰው ምን ችግር አለው አይኔን ጨፍኔ ብጸልይ ይላል። አይን ጨፍኖ ጸልዮ ያለ ስለ ጸሎት መርህ ያስተማረን መጽሐፍ ቅዱስ ላይ ከባለቤቱ ጀምሮ ማንም ስለሌለ እግዚአብሔር ወደ እናንተ እንዲመጣ ከፈለጋችሁ ዝክር ዛከሩ፣ ብዙ ድግስ ደግሳችሁ አብሉ አይደለም ያለ። መጀመሪያ ንጹህ ሁን ነው ያለው ማለት ነው።